ሰላም እንዴት ናችሁ? እኔ ተመስገን አለሙ እባላለሁኝ። አሁን የምትገኙት ተመስገን አለሙ ኦፊሻል ላይ ነው። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ላይክ እና ሼር አይረሳም። በዚህ ቻናል የተለያዩ የክርስቲያን መረጃዎችን እንዲሁም ደግሞ የተለያዩ ተሞክሮችን፣ የመጽሐፍ ቅዱስ ጥናቶችን፣ ተከታታይ ትምህርቶችንና አጫጭር መልእክቶችን ይዤላችሁ ቀርባለሁኝ። ይህንን ቻናል ስለተቀላቀላችሁ እናመሰግናለን። እንግዲህ ዛሬ በመጀመሪያው ከኔ ጋር አብረን የእግዚአብሔርን ቃል እናያለን። ከዛ በፊት ግን ስለ ቃሉ አብረን እንጸልይ። እግዚአብሔር አባታችንና አምላካችን ሆይ እናመሰግናለን። ከኛ በፊት ይህንን ቃል ለማጥናት ለማንበብ ብዙ ህይወታቸውን እየሰጡ ሰዎች አሉ። እግዚአብሔር አምላክ ሆይ ዛሬም ደግሞ በፊት ቀርበናል። ሐሳብህን እንድትነግረን በጌታ በኢየሱስ ስም ቃል ውስጥ ያለውን ሐሳብ ግለጥልን። ደግሞ እግዚአብሔር ሆይ ይህንን ቃል ከሰማን በኋላ ህይወታችን ውስጥ ደግሞ መኖር የምንችልበትንም ጸጋ አብዛልን። ጌታ ሆይ እንጸልያለን። በየዕለቱ ትውልዱን ሁሉ እግዚአብሔር ሆይ ልብ እንድትከፍት፣ ለቃል ያለን አፒታይት እንዲከፈት፣ የቃል ረሃብ እንዲለቀቅብን በኢየሱስ ስም ጸልያለሁ። ደግሞ ስለምትረዳኝ አመሰግናለሁ። የሚሰሙኝንም ሁሉ እግዚአብሔር አምላክ ሆይ ልባቸው እንዲከፈት፣ የልባቸውን በር እንድታንኳኳ፣ የልባቸውን እግዚአብሔር ሆይ ቤት ይህ ቃል እንዲገባ እንዲሞላው ጸልያለሁ። አሜን። እሺ እንግዲህ ዛሬ አንድ ነገር ከኔ ጋር አብረን እንመለከታለንና አንድያ ልጅ በሚል ሐሳብ እናያለንና መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ያለውን ሐሳብ እናነበዋለን። እንዲሁም ዘፍጥረት መጽሐፍን አብረን ከዚህ ጋር እያይዘን ስለምንመለከት ዘፍጥረት መጽሐፍን ምዕራፍ 22 ላይ ያለውን ዘፍጥረት መጽሐፍ ምዕራፍ 22ን ከዚህ ጋር አያይዘን እንመለከታለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንደዚህ ይላል። በጌታ በኢየሱስም አነበዋለሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ክብር ለእግዚአብሔር ይሁን። ዛሬ ከኔ ጋር አብረን የምንመለከተው አንድያ ልጁን አብ ሰጠን በሚል ሐሳብ ነው የምናየው። አንድያ ልጁን። እሺ መቼም እንግዲህ አንድያ ልጅ የሚለውን ሐሳብ ስንመለከት ሁላችንም እንዲህ አይነት ጥያቄ ሊፈጠርብን ይችላል። እግዚአብሔር አንድ ልጅ ብቻ ነው ወይ ያለው? እግዚአብሔር አንድ ልጅ ብቻ ነው ወይ ያለው የሚል ጥያቄ ውስጣችን ይፈጠር ይሆናል። እግዚአብሔር ከዚህ በፊት በብሉይ ኪዳን መላእክቶችን የእግዚአብሔር ልጅ በሚል መጠሪያ ተጠርተዋል። እስራኤሎችም የእግዚአብሔር ልጅ በመባል ተጠርተዋል። እና አንድያ ልጅ ግን ምን ማለት ነው? እግዚአብሔር አንድ ልጅ ብቻ ነው ወይ ያለው? በመጽሐፍ ቅዱሳችን በዘፍጥረት መጽሐፍ ምዕራፍ 22 ላይ እግዚአብሔር አብርሃም ጋር መጣና አንድ ልጅን ስጠኝ አለው። አንድ ልጅ ማለት አንድ ልጅ ብቻ ነው ወይ ያለው የሚል ጥያቄ ሁላችንም ጋር ይፈጠራል። አንድ ልጅ ማለት ምን ማለት ነው? ወይም ደግሞ አንድያ ልጅ ምን ማለት ነው? አንድያ ልጅ ወይም ደግሞ አንድ ልጅ ማለት ከልጆቹ መካከል የተወደደ፣ ከልጆች መካከል የቀረበ፣ ከልጆቹ መካከል የተለየ ቅርበት ያለው አንድ ልጅ ይባላል። ወይም ደግሞ አንድያ ልጅ በመባል ይጠራል። ምናልባት በቤት ውስጥ ምንም አይነት ልጅ ከሌለ አንድ ልጅ በመባል ሊጠራ ይችላል። ነገር ግን ከብዙ ልጆች መካከል አንድ ልጅ ተብሎ ከተጠራ ግን ይሄ አንድያ ልጅ የሚለው ትርጓሜ ከልጆቹ መካከል የተወደደ፣ የተለየ ቅርበት ያለው። ዛሬ ከኔ ጋር የምንመለከተው እግዚአብሔር አብ ለኛ ያለውን ፍቅር እንዴት እንደገለጠ ነው የምናየው። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የሚናገረው እግዚአብሔር አብ እኛን ሲወደን ለኛ ያለውን ፍቅር ለማሳየት አንድያ ልጁን የሰጠን። አንድያ ልጅ ማለት ቅድም እንደነገርኳችሁ እግዚአብሔር እንደ ኢየሱስ ያለ ሌላ ልጅ የለውም። የኢየሱስ ክርስቶስ የእግዚአብሔር ልጅነትና የኛ የእግዚአብሔር ልጅነት በፍጹም ይለያያል። የኢየሱስ ክርስቶስ የእግዚአብሔር ልጅነት የባህሪ ልጅነት ነው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ላይ እንደዚህ ብሎ ተናግሯል። እኔና አብ አንድ ነን ብሎ ተናግሯል። የኢየሱስ ክርስቶስ የእግዚአብሔር ልጅነት በዘላለም ፍቅር ውስጥ ከእግዚአብሔር ጋር በእኩል በእግዚአብሔርነት የሚኖር አምላክ ነው ማለት ነው። ስለዚህ የሱ ሰማያዊ ወይም ደግሞ መለኮታዊ ማንነቱን የሚያሳይ ነው። ኢየሱስን የእግዚአብሔር ልጅ ብለን ስንል ፍጡር ነው ማለታችን አይደለም፣ ወይም ደግሞ ያንሳል ማለታችን ሳይሆን፣ ወይም እግዚአብሔር ይወልዳል ወይ ማለት ሳይሆን ከእግዚአብሔር ጋር በእኩል ማንነት
ከእግዚአብሔር ጋር በመለኮታዊ ባህሪ በዘላለም ፍቅር ውስጥ ይኖራል ማለታችን ነው። ዘፍጥረት መጽሐፍ ላይ እንሂድና እንመልከት። ዘፍጥረት መጽሐፍ ምዕራፍ 22 ላይ ከዚህም በኋላ ይላል እግዚአብሔር አብርሃምን ፈተነው፣ አብርሃም አለው፣ እርሱም አቤቱ አለ። እግዚአብሔርም የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔ በማመለክትህ በአንዱ ተራራ ላይ የሚቃጠል መስዋዕት አድርገህ ሰዋ አለው። በማግስቱም ጠዋት አብርሃም ማልዶ ተነሳ፣ አህያውን ጭኖ ሁለት አገልጋዮቹንና ልጁን ይስሐቅን ይዞ ለመስዋዕት የሚያበቃውን እንጨት ከቆረጠ በኋላ እግዚአብሔር ወደ አመለከተው ቦታ ለመሄድ ጉዞውን ጀመረ። በሦስተኛው ቀን አብርሃም ቀና ብሎ ቦታውን ከሩቅ ተመለከተ። አገልጋዮቹም እናንተ አህያ ይዛችሁ እዚህ ቆዩ፣ እኔና ልጄ ግን ወደዚህ ሄደን ለእግዚአብሔር ሰግደን እንመለሳለን አላቸው። አብርሃም ለሚቃጠል መስዋዕት የሚሆነውን እንጨት ወስዶ ልጁ ይስሐቅን አሸከመው፣ እሳቱንና ቢላውንም ራሱ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱ አብርሃምን አቤቱ አለው። አብርሃምም እነሆኝ አለው። እነሆኝ ልጄ አለው። ይስሐቅም እሳቱንና እንጨቱን ይኸው፣ ነገር ግን የሚቃጠል መስዋዕት የት አለ ብሎ ጠየቀ። አብርሃምም ልጄ ሆይ ለሚቃጠል መስዋዕት የሚሆነውን በግ እግዚአብሔር ራሱ ያዘጋጃል አለው። ሁለቱም አብረው ጉዟቸውን ቀጠሉ። እግዚአብሔር ወደ አመለከተው ቦታ እንደደረሱም አብረውም መሰዊያን ሰራ፣ በላዩም ላይ እንጨትም ረበረበ። ልጁ ይስሐቅንም አስሮ በመሰዊያው እንጨት ላይ አጋደመ። ከዚያም ልጁን ለማረድ እጁን ዘርግቶ ቢላውን አነሳ። የእግዚአብሔር መልአክ ግን ከሰማይ አብርሃምን አብርሃም አብርሃም ብሎ ጠራው። አብርሃምም እነሆኝ አለው። እርሱም እጅህ በብላቴናው ላይ አታንሳ፣ ምንም ጉዳት አታደርስበት፣ እነሆ እግዚአብሔር እንደምትፈራ ተረድቻለሁ። ያው አንዱ ልጅህን ለእኔ ለመስጠት አልሳሳምና አለው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እሺ ከዚህ መጽሐፍ ላይ ዘፍጥረት ምዕራፍ 22 ላይ እንደምትመለከቱት አብርሃም የሚባል አንድ ሰው አለ። አብርሃም የሚባለው ሰው ደግሞ በዘመናት መካከል የእድሜውን ሙሉን እስከዚህኛው እድሜ ወይም ደግሞ ልጅ እስኪያገኝበት እስካለው ድረስ እግዚአብሔር ይስሐቅ የሚባለውን ልጁን በተስፋ ይጠብቅ የነበረ። ከዛ በፊት ግን ይስሐቅ የሚባለው ልጁ ከመወለዱ በፊት ከአገልጋዩ ወይም ከሚስቱ አገልጋይ ልጅ ወልዷል እና በዚህ መጽሐፍ ላይ የምንመለከተው ግን ከብዙ ጊዜ በኋላ ከዚህም ነገር በኋላ ማለት እግዚአብሔር ልጅ ሰጥቶታል። ልጅ ከሰጠው በኋላ ደግሞ ልጁ ቤት ውስጥ ማደግ ጀምሯል። እግዚአብሔር የሰጠውን ተስፋ ሰጥቶታልና ለአብርሃም ይስሐቅ ማለት እግዚአብሔር የገባለት ተስፋ ነው። ነገር ግን በመጽሐፍ ቅዱሳችን በዚህ በኩል ህዝብ እንደሚባርከው እግዚአብሔር ነግሮታል። ስለዚህ ለአብርሃም ይስሐቅ ማለት ልጅ ብቻ አይደለም፣ የሚበዛበት ነው፣ ተስፋው ነው። ዛሬውን ብቻ ሳይሆን ነገውንም እግዚአብሔር ያወራበት ልጅ ነው እና ከዚህም ነገር ሁሉ በኋላ እግዚአብሔር በስተርጅና ከሰጠው በኋላ መጥቶ እንደገና ልጁን እንዲሰዋ ጠየቀው። ምናልባት ሳራ ልጁ ለመስዋዕት እንደሚያቀርብ ብታውቅ ኖሮ ተከለክለው ነበረ። አገልጋዮቹም ይከላከሉት ነበረ። አብርሃም አበደ ነው የሚባለው እንጂ አብርሃም በዚህ ሰዓት ላይ የእግዚአብሔርን ፍቃድ ባይገባው መታዘዙ ምናልባት እብድ ሊያስብለው ይችላል። ኢየሱስ ክርስቶስ ጌታ ነው። ክብር ለሱ ይሁን። አብርሃምን እግዚአብሔር ግን እምነቱን ሊፈትነው ይህንን ያደረገው። በመጽሐፍ ቅዱሳችን በዚሁ በተመሳሳይ ሁኔታ እግዚአብሔር አንድያ ልጁን እንደላከልን ቅድም አንብቤላችኋለሁ። ሁለቱን እያነጻጸረን እንመለከታለን። እግዚአብሔር ለአብርሃም ልጅ ከሰጠው በኋላ ልጁን ለመስዋዕት እንዲያቀርብለት እምነቱን ሊፈትነው ሲጠይቀው እግዚአብሔር ዋና ዓላማ ይስሐቅን ሊሰዋ ሳይሆን የአብርሃምን እምነት ለመመልከት ነው። እዚህ መጽሐፍ ላይ አሁን እንዳነበብኩላችሁ አንደኛ የሚሰዋበትን እንጨት ተሸክሞ የነበረው ራሱ ይስሐቅ ነበረ። ወደ ተራራውም ሲወጣ የነበረው ከአባቱ ጋር ነበረ። ብቻቸው ነበር ሲወጡ የነበሩት። በተመሳሳይ በመጽሐፍ ቅዱሳችን ጌታችን ኢየሱስ ክርስቶስ ስለኛ ሲባል እግዚአብሔር ያለውን ፍቅር እንዲያሳይ በእንጨት ሊሰቀል እንደሚገባ በተስፋ ጌታ ኢየሱስ ተናግሯል። በዛው ማግስት ግን ጌታ ኢየሱስ ክርስቶስ ሲያጣጥር ነበረ። ሊሞት ቀርቦ
እና ጌታ ኢየሱስ ክርስቶስ ፍቃድህ ከሆነ እቺ ጽዋ ከኔ ትለፍ እያለ ይጸልይ ነበረ። በብሉይ ኪዳን በዘፍጥረት መጽሐፍ ላይ አብርሃም ይስሐቅን ሊሰዋው ሲል መልአክ ተገልጦ በቃ እግዚአብሔር እምነትህን አይቻለሁ አንድ ልጅ ልትሰጠኝ ስላልሳሳ ብሎ በልጁ ላይ ምንም አታድርግ ብሎት የሚቃጠለውን መስዋዕት በግ አቅርቦለታል። በአዲስ ኪዳን ደግሞ ጌታችንን ኢየሱስ ክርስቶስን እግዚአብሔር አብ ሲሰጠን በዘፍጥረት መጽሐፉ መልአክ ተገልጦ አብርሃም ሆይ ብሎ ተጣርቶት በልጅ ላይ አንዳች ነገር እንዳታደርግ ብሎታል። እና ሊሰዋው ሲል መልአክ መጥቶ ተገልጦ ከለከለው። ጌታችን ኢየሱስ ክርስቶስ ለመስዋዕት ሊቀርብ እንደነገው ለመስዋዕት ሊቀርብ ባለው ቀን ላይ ግን ያደረገው ነገር መልአክ ተገልጦ ወደ ሞት የነዳው እንጂ ከሞት አይደለም ያዳነው። እግዚአብሔር እጅግ በጣም ስለሚወደን አንድያ ልጁን የሰጠን። ስለዚህ ዛሬ አንድ መልእክት አለኝ። እግዚአብሔር አንድ ልጁን የሰጠን ከልጆቹ መካከል የተለየ ግንኙነት ያለው ከልጆቹ መካከል የተለየ ማንነት ያለው የተለየ ግንኙነት ያለው እግዚአብሔር አብ ስለ ጌታ ኢየሱስ ክርስቶስ ሲናገር በእርሱ ደስ የሚለኝ የምወደው ልጄ ብሎ ስለ ኢየሱስ ክርስቶስ መስክሯል። ስለዚህ ኢየሱስ ማለት ለእግዚአብሔር አብ የተወደደ ልጁ ነው። በዘላለም ከሱ ጋር አብሮ የሚኖር ነው። የተለየ ከእግዚአብሔር ጋር ያለው የተለየ ግንኙነት ያለው። ስለዚህ እግዚአብሔር እኛን ሲወደን ያደረገልን ነገር እጅግ በጣም የሚወደውን እጅግ በጣም የሚሳሳለትን እጅግ በጣም የተለየ ቅርበት ያለውን ኢየሱስን የሰጠን። ስለዚህ ኢየሱስ ክርስቶስ የእግዚአብሔር አንድያ ልጁ ነው። መልአክ ልኮ ለአብርሃም ከለከለው። ነገር ግን መልአክ ልኮ ለጌታ ኢየሱስ ክርስቶስ ወደ ሞት ነዳው። አንድያ ልጁን እስኪሰጠን ድረስ እስከዚህ ድረስ ነው የወደደን። ስለዚህ ዛሬ አንድ መልእክት አለኝ። እግዚአብሔር አንድያ ልጁን የሰጠን ከልጆቹ መካከል የተወደደውን ልጁን የሰጠን። ስለዚህ እግዚአብሔር ይወዳቸዋል፣ እግዚአብሔር ይወድሻል። ይሄ መልእክት እግዚአብሔር ይወዳቸዋል የሚለው መልእክት ምናልባት አዳዲስ ክርስቲያኖችን የምናመጣበት አይደለም። የእግዚአብሔር ቤት ስንኖር የምንቆምበት ነው። የእግዚአብሔር ፍቅር ፍጹም ነው። የእግዚአብሔር ፍቅር የቆምንበት ነው። የእግዚአብሔር ፍቅር የእግዚአብሔር ቤት እንድንቆይበት ያደረገ ምክንያት ነው። ስለዚህ እግዚአብሔር ፍቅሩ አይለወጥም። እግዚአብሔር ፍቅሩ አይቀየርም። እግዚአብሔር ፍቅሩ አልተለወጠም። ዛሬ እግዚአብሔር አንድያ ልጁን እስከ መስጠት ወዷል። ስለዚህ ጌታችን ኢየሱስ ክርስቶስን እስከ መስጠት ያስደረሰው ፍቅር ነው። በዛ ፍቅር ነው እኛን የወደደው። አንድ ቃል አንብላችሁና ዛሬ ያለንን መልእክት እንጨርሳለን። አንደኛ ዮሐንስ መልእክት ምዕራፍ 5 አንደኛ ዮሐንስ መልእክት ምዕራፍ 5 ላይ እንደዚህ ይላል ቁጥር 13 የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ስለምታምኑ ይህን ጽፌላችኋለሁ። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ምን ለምን ይሰማናል። የምንለምነውንም ሁሉ እንደሰማን ብናውቅ ከእግዚአብሔር የለመነው ልመና እንደተቀበልን እናውቃለን። አለፍ ብዬ አነባለሁኝ። ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱ ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። ልጆች ከጣዖት ራሳችሁን ጠብቁ ይላል። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ለምናምን የዘላለምን ሕይወት ተቀብላችኋል፣ በዚህ ደግሞ ታውቃላችሁ ይላል። ስለዚህ የዘላለም ሕይወት የሚባለው ነገር የእግዚአብሔር ፍቅር መገለጫ ስለሆነ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ስለዚህ የእግዚአብሔር ልጅ ነው ወይም ደግሞ አንድያ ልጅ ነው ብለን ስንናገር መርሳት የሌለብን ነገር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት የኛ አይነት ልጅነት አይደለም። የእስራኤሎች ወይም የመላእክቶች አይነት የእግዚአብሔር ልጅነት አይደለም ያሉ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል እንደ ኢየሱስ ያለ ልጅ የለውም። እግዚአብሔር እንደ ኢየሱስ ያለ እሱ የባህሪው ነጸብራቅ ነው። እሱ መለኮታዊ ማንነት ያለው ሰማያዊ መጠሪያው ነው ይሄ። ስለዚህ የዘላለም ሕይወትን ልናገኝ የምንችለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ስናምን ነው። የእግዚአብሔር ልጅ ማለት ደግሞ እዚሁ መጽሐፍ ላይ አንደኛ ዮሐንስ መልእክት ምዕራፍ 5 ላይ እንዳነበብንላችሁ እርሱ ልጁ ኢየሱስ ክርስቶስ ነው ብሎ እርሱም እውነተኛ አምላክና የዘላለም ሕይወት ነው ብሎናል። ስለዚህ የዘላለምን ሕይወት የተቀበልንበት ኢየሱስ ክርስቶስ የእግዚአብሔር አንድያ ልጅ ነው ብለን በማመን ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር አንድያ ልጅ ነው። ከአብ ያለ ስጦታችን ነው።
የእግዚአብሔርን ፍቅር የተብራራልን ነው። ስለዚህ ወንድሞቼ፣ እህቶቼ የዚህ ቻናል ተከታታዮቻችን ሁላችሁም አንድ መልእክት አለን። ኢየሱስ የእግዚአብሔር አንድያ ልጅ ነው። በእግዚአብሔር አብ የተወደድንበት የፍቅር ማብራሪያችን ነው። ኢየሱስ ክርስቶስ ፍጹም የሆነው የእግዚአብሔር የባህሪው ነጸብራቅ ነው። በእግዚአብሔር ፍጹም ፍቅር ተወዳችኋል። ስለዚህ የእግዚአብሔር አንድያ ልጅ እያሰብን የእግዚአብሔርን ፍቅር እያሰብን በዚህ ቃል እንጽናና። አብራችሁን ስለተከታተላችሁ አመሰግናለሁ። የመጨረሻውን ጸሎት ከኔ ጋር እንጸልይና እንዘጋዋለን። እግዚአብሔር አምላካችን ሆይ እናመሰግናለን። አንድያ ልጅህን ስለሰጠን ተመስገን። ከልጆች መካከል ሁሉ የተወደደ የባህሪክ ነጸብራቅ የሆነውን ፍጹም የሆነውን ኢየሱስን ስለሰጠን እናመሰግናለን። የምትወደውን ስለሰጠን እናመሰግናለን። አብርሃምን የሚወደውን ልጁን አንድያ ልጁን ስጠኝ ብለው እምነቱን በፈተንክ ሰዓት ላይ መልአክ ልከ ከልክለህ፣ የምትወደውን ኢየሱስን ግን ስትሰጠን መልአክ ልከ ወደ ሞት ነው የነዳው። እስከ ሞት ድረስ የወደድክበትን ይህንን ፍቅር በኢየሱስ ስለተብራራልን እናመሰግናለን። ዛሬ እንጸልያለን በጌታ በኢየሱስ ክርስቶስም ኢየሱስ የእግዚአብሔር ልጅ እንደሆነ እንድናምን በጌታ በኢየሱስ በዚህ ፍቅር እንደተወደድን እግዚአብሔር ሆይ እንዲብራራልን እንጸልያለን። ይህንን ያልተቀበሉ ወገኖችና ሁሉ እግዚአብሔር አምላክ ሆይ በኢየሱስም እንዲገለጥላቸው ጸለይን። ኢየሱስ የእግዚአብሔር ልጅ እንደሆነ እንድናቅ እግዚአብሔር አምላክ ሆይ በኢየሱስም ማስተዋል ስጠን። በጌታ በኢየሱስም በዚህ ፍቅር ዘላለም ቤት እንድንኖር እግዚአብሔር አምላክ ስለምታደርገን እናመሰግናለን።